እዚህ ጋ የሀብል ወላጅ እናትና ወይዘሮ መነን ተገናኙ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ተከታታይ ሰላማችሁ በክርስቶስ ይብዛልኝ። ላይክን ያደረጋችሁ መግባታችሁን አትርሱ። እንግዲህ እዚህ ጋ ትክክለኛው ወላጅ እናት የሀብል እናትና ወይዘሮ መነን የሀብል እናት ለመነንን የሆነ ቦታ ጋብዛት ምሳ ሊበሉ ቁጭ ብለው በጠረጴዛ ዙሪያ ቁጭ ብለው እያሉ የተወያዩ እንደው ብዙ ወጪ አስወጣሁሽ አይደለ አለቻት የሀብልን እናት መነን። የሀብል እናት ደግሞ ለመነን ገና ምን አረኩልሽና የምን ወጪ ነው የምታስወጪኝ እያለች እያወራቻት እዝራ ይመጣባታል። እዝራ ሲመጣ በጣም ትደነግጣለች መነን። ከዛ እዚህ ጋር እያወሩ ያሉ መጀመሪያ እዝራ ከመንጣቱ በፊት በትክክል ወይዘሮ መነን ልጅ ልትመልሻት ነው ወደ እኔ እያለቻት ነው። ያሳደጉትን ልጅ መስጠት ከባድ ለእኔ በጣም ከባድ ነው እያለች እያስተባበለቻት ነው። ያው እንግዲህ የሀብል እናት ሀብልን በእንትና በማህደር ገዳይነት ተጠርጥራ በወንጀል ተይዛ እስር ቤት እንዳለች የምታውቀው ታሪክ የለም። ያው በባለፈው በክፍል 11 እንደነገርኳችሁ ያው የሀብል ወላጅና ከካናዳ ከ18 አመት ቆይታ በኋላ ነው የመጣችው። እዚህ የሀብልን እናት ከካናዳ የመጣችው በዚህ ዘመን እንዳንቺ አይነት የሚያሳድግ እናት ልጄ ስላላት በጣም እድለኛና ደስተኛ ነኝ እያለች ነው። ጉዷን አልሰማችም። ሀብል ማለት ለእኔ ዝም ብሎ ልጅ አይደለችም፣ እስትንፋሴ ምናት እያለች እያስተባበለች ነው ወይዘሮ መነን ልጄ እንዳንቺ አይነት አሳዳጊና ስላለቻት አመሰግናለሁ እያለች ነው። ተመልከቱ። እዝጋ እዝራ መጣ። መነን ደነገጠች። መነን በጣም ደነገጠች። እዝራ አለችና ብድግ ብላ በድንጋጤ ስትሄድ የሀብል ወላጅ እናት ደግሞ እሷም ራሷ ተደናግጣ ሄደች። ከዛ መስታወት ፊት ቆመችና መነን ቆይ አሁን እዝራ ደግሞ ምን ሊያደርግ ዝም መጣ እያለች ነው። አሁን ቆይ እንደት ብዬ ነው ነገሩን ማስከድ? አሁን ውሸት ለመነን ለሀብል እናት እንደታርጋ ማስረዳት እንዳለባት ብቻውን ቁማ እያሰበች ትገኛለች። እሱም ደግሞ አንድ ላይ ሆኖ ስላዩ ተሰወረ። ከኋላዋ መጣባት። በቆመችበትን ቦታ ቢሆንም ከኋላ ሆኖ መጣላት። እንዴ እዝራ አስደነገጥከኝ እኮ። ቆይ ምን ልትሰራ መጣ? ቆይ እንዴት መጣ እዛ አለችው እያለች ትናገረዋለች። ቆይ ምን አርበተበተሽ አላት። እኔ አልተርበተበትኩም ግን በተፈጠረው ነገር በእርግጥ በእውነት በጣም አዝኛለሁ እያለችው ነው ለእዝራ። ያቺ ማትረባ ልጅ ናት አይደለ ይሄ ሁሉ ነገር እንዲፈጠር ያደረገችው እያለች ራሷን ነጻ ለማድረግ እየሞከረች እያስረዳች ትገኛለች መነን ለእዝራ። ከዛ ሀብልን ማትረቢያ የምትዩ ብሎ እሱ ደግሞ በቁጣ ቃል እዝራ መነንን እየተናገራት ነው። ልጅነቷን ባንቺ ስለተቀማችሁ መነን ነው ልታወሪኝ? ልጅነትን በተቀማችሁ ሀብል ነው እያወራሽኝ እያለሽው እያላት ነው እዝራ መነን። ቆይ ምን እያልክ ነው እዝራ? ስለምን ስቃይ እያወራህ ነው ያለው እያለች ነው። የመነንም የሀብልም ወላጅ እናት እዛ ጠረጴዛው ላይ ትጠብቃለች። ሁለቱ እዝራና መነን ተፋጠው ነው ያሉት። ሀብል ሁሉንም ትክክለኛውን ነገር ነግራኛለች። ስለ ትክክለኛው ወላጅ እናቷ ብሎ ነገራት። ስላደረግሽባት ነገር ሁሉ እያንዳንዱ አስረድታኛለች ስላት ፊቷ ያቀይ ፊቷ የመነን እዚህ ላይ ሲቀየር ይታያል። ደነገጠች። ሁለተኛ አሁን አንቺ ጋር ዝጋ የመጣሁት የተናገረችው ነገር እውነት መሆኑን ካንቺ አንደበት ለመስማት ነው ብሎ ጥያቄ እያቀረበላት ነው እዝራ ለመነን። እውነት ነው አለችው።
ስለዚህ እውነት ነው። ስለዚህ ጉዳይ ሌላ ጊዜ ተገናኝተን ብናወራ የበለጥ የተሻለና ደስ ይለኛል ብላው እያለችው ነው። አይሻልም እያለችው ነው። እዝራ ደግሞ አልተቀበላትም። ሌላ ጊዜ ተገናኝተን እናወራዋለን የሚለውን ሀሳብ አልተቀበለም። ሁሉንም ነገር ዛሬ መስማት ነው የምፈልገው እያላት ነው ለመነ። ለመሆኑ እዚህ ጋር ከማን ጋር ነሽ? ከማንስ ጋር ነበር ተቀምጠሽ የነበረው እያላት ነው። የማናት ሴት አላት። ቆይ አብረን ስንመጣ ጀምሮ በቃ አሁን እሱ የሀብል ወላጅ እናቷን ከካናዳ የመጣችውን አብራ ስትመጣ ምናምን ከኋላ ተከትሏቸው ስለነበረ እዝራ ያንን የምታውቀው ታሪክ እንዳያት ሁሉ እያወቀች አልነበረም። እና ቆይ ነበርክ እንደ እያለችው ነው። ካጠገቧ እኮ ተነስተሽ ስትሄጂ አይቼሻለሁ። ታጠገቧ እኮ ተነስተሽ ስትሄጂ ያየሁሽ ነው አላት። አጠገቢ ስላለችው ሴት ግድ አይሰጠኝም፣ አብራሽ ስላለችው ሴት ግድ አይሰጠኝም እያላት ነው። ግን የገዛ ልጅሽን እንዴት አሰቃይተሽ ልታሰቃያት እንደፈልግሽ መስማት ነው የምፈልገው እያላት ነው። ከዛን ዞር አደረገና ለካ ሀብል ይቅርታ፣ ለካ ሀብል ልጅሽ አይደለችም እያላት ነው። እዚህ ደግሞ ልታስመስል ቆይ ስራ አንተ ጤነኛ ነክ ግን እያለችው ነው። የምታወራው ነገር ሁሉ ቆይ የምታወራው ሁሉ ትክክል አይደለም። ቆይ የተፈጠረ ሌላ ችግር አለ እንዴ አለችው። አንቺና ጸደይ ያላችሁ ሲጀመር ምንም አይፈጠር ነገር አለ ብሎ አላት። እንግዲህ እዚህ ጋር መርዞች እናንተ ሁለታችሁ አንቺና ጸደይ መርዞች እያላችሁ መቼ ከዛ ቤት መከራና ሀዘን ጠፍቶ ያውቃል አላት። ከቤት ወጣሁላችሁ፣ ጎዳና ወጣኩላችሁ። አሁን ደግሞ ሁለተኛ ምን አድርግ ነው እያላችሁ ያላችሁት እያለችው ነው ወይዘሮ መነን ለእዝራ። ከዚህ በላይ ቆይ ከዚህ በላይ ምን እንደሆነላችሁ ነው እየፈለጋችሁ ያላችሁት አለችው። እኔ አንድ ጥያቄ የምጠይቅሽን ብቻ እሱ እንድትመልሽልኝና ትሄጃለሽ አላት። አሁን ሆስፒታል ውስጥ ስለ ሀብል እየጠየቃት ነው። ሆስፒታል ውስጥ ተጥለሽ ነው የተገኘሽው ብለሽ ያልሻት እውነት ነው አይደለም ብሎ ጠየቃት። አሁን አለችው። እውነት ነው አለችው። እውነት ነው አለችው። ስለዚህ ነገረችኝና ያለቀሰችው ነገር እውነት ነው ማለት ነው አላት እዝራ ለመነን። በህፃንነቷ ስታደርሽባት የነበረውን ግፍና መከራ ሁሉ እያንዳንዱ ነግራኛለች አላት። እውነት ነበር ማለት ነው አለችው። አድርጌዋለሁ ብላ በድፍረት በሙሉ ልብነት ዝጋ መነን አድርጌዋለሁ አለችው። እና እዚህ መታጠቢያት ውስጥ አንቀህ ልገለይ ነው? አድርጌዋለሁ። ምን ታመጣለህ? ምንም የምታመጣው ነገር የለም። እዚህ መታጠቢያ ውስጥ አንቀህ ልትገለይ ነው እያለችው ነው። ይችም ማትረባ እዚህ ምድር ላይ ሁሉ ያለ ስቃይ ይገባታል ብላ መለሰችለት። እዛ ጥላው ሄደች። እንደዛ ያለችና ጥላው ካጠገቡ ሄደች ብላ ሄደች። እዝራም በጣም አዝኗል። እሱም ለካ እዝራ በሌላ ሴት ነው ያሳደገችውን ሴትዮ እሱን አስታወሰ። ስቃዩን መከራውን ምናምን እያሰበ ይገኛል። እዚህ ጋ እያሰበ ይገኛል። አሁን ከራሱ ጋር እያወራ ነው። ለካ ሀብል የነገረችን ሁሉ እውነት ነው ማለት ነው እያለ ራሱን እየጠየቀ ያ ሁሉ ነገር እውነት ነው ማለት ነው።
ሀብል ግን ሁሌም እንዴት ነው ፊትሽ በመከራና በስቃይ እያሳለፍሽ ያንን ፈገግታ የምታኖረው? እንዴት ነው ምስኪን ሴት መሆንሽን ያልተረዳሁሽ እያላት አሁን የእሱ በቃ የእሱም ያደገበትን ሲያስበው እሷም ያደገችበትን ሲያመዛዝነው በጣም አሁን ለሀብል ቦታ እየኖረው እየወደዳት ይመጣ ይመስለኛል። ቀጣዩን በክፍልም አካፍላችሁና አብረን የምናየው ይሆናል። ብቻ ውስጡ በጣም ተነካ። የሚከፈለው መስዋዕት ሁሉ ከፍዬ ካለሽበት አስወጣሻለሁ እያለ ነው። ህይወቴንም ቢሆን ሰጥቼ ከእስር ቤት አስወጣሻለሁ እያለ ነው የሚገኘው ስራ ከራሱ ጋር። ከዛ ከሆቴል የሀብል እናትና የሀብል አሳዳጊዋ መነን መኪና ውስጥ ገቡ። ቆይ ግን ደህና ይቅርታ አለቻት። ይቅርታ ግን እርግጠኛ ነች ደህና ነች? ከሆቴል ውስጥ እኮ በጣም አጣድፈሽ ነው ያስወጣሽ፣ በሰላም ነው ብላ ወላጅ እናቷ የሀብል ለመነን እየጠየቀቻት ነው። አስጨነቁሽ አይደለ? ደህና ነኝ አለቻት። የሆነ ነገር እኮ አስደነገጠሽ ያለ ነው የሚመስለው አለቻት። የሀብል ወላጅ እናት ለአሳዳጊዋ ለመነን ማለት ነው። እዚህ ጋር ውሸት እየዋሸሽ ነው፣ እኔ ትልቅ ሆቴል ገብቼ ስለማላቅ ለዛ ነው አለችው። በዛ ላይ ደግሞ አቅለሸለሸኝ፣ ሙቀቱም ነው መሰል እያቅለሸለሸኝ ነው እያለች ነው። በሰው ፊት እኮ እንዳላዋረድሽ ብዬ ነው፣ ለዛ ብዬ ነው እያለቻት ነው። እሺ አሁንስ መኪና ውስጥ ስገቢ አልተረጋጋሽም አለቻት። ኧረ አሁን ደህና ነኝ፣ በጣም ተረጋግቼ ነው ያለሁት አለችው። አሁን ለማንኛውም ላንቺም ለሀብል የሚሆን ቆንጆ ገሳ ውስጥ አዘጋጅቼላችኋለሁ አለቻት። ሀብል ግን ከ3 ቀን በኋላ ነው አይደል ከገዳም ትመጣለች ብለሽ ያልሽኝ አለቻት። ቀጣዩን በክፍል 12 ይዤላችሁ ቀርባለሁ።